የምናየው ግዙፉ የሩሲያ ቲዩ-160 የጦር አውሮፕላንን ነው። በሱፐርሶኒክ ፍጥነት የሚበረው አውሮፕላኑ በሰዓት ከ1200 ኪሎ ሜትር በላይ ይጓዛል። እስከ 16000 ኪሎ ግራም ቦምቦችና ክሩዝ ሚሳይሎችን ታጥቆ ያለምንም ችግር መብረር ይችላል። ሩሲያ ከዩክሬን ጋር በገጠመችው ጦርነት ከተጠቀመችባቸው አውሮፕላኖች ውስጥ ቲዩ-160 አንዱ እንደሆነም ይነገራል። በጣም ግዙፍ እንደሆነ የሚነገርለት ይህ የጦር አውሮፕላን በሶቪየት ህብረት ወቅት ማለትም በፈረንጆቹ 1981 ዓ.ም ወደ አገልግሎት የገባ ሲሆን በየጊዜው ማሻሻያ እየተደረገበት እስካሁን እያገለገለም ይገኛል። በፈረንጆቹ 2008 ዓ.ም ሩሲያ አውሮፕላኑ ላይ አዳዲስ ማሻሻያዎችን ማድረጓን ይፋ ያደረገች ሲሆን መጠሪያውንም ቲዩ-160R በሚል ስያሜ የአየር ኃይሏን ዳግም አስታጥቃለች። ለመሆኑ ግዙፉን ቲዩ-160 የጦር አውሮፕላንን ከሌሎች መሰል የጦር አውሮፕላኖች ምን የተለየ ያደርገዋል? የአውሮፕላኑ ቁመት 54.1 ሜትር ሲሆን የክንፉ ርዝማኔም 35.6 ሜትር ይረዝማል። ክንፎቹ ላይ 4 ኩዘንትዞቭ NK321 ቱርቦፋን ሞተሮች ተገጥመውለታል። አውሮፕላኑ ከመሬት እስከ 52000 ጫማ ወደ ላይ በመነሳት መብረር እንደሚችልም ተነግሮለታል። ሱፐርሶኒክ ፍጥነት እንዳለው የተነገረው ቲዩ-160 የጦር አውሮፕላን በሰዓት 1236 ኪሎ ሜትሮች መብረር የሚችል መሆኑን ይነገርለታል። ቲዩ-160 የጦር አውሮፕላን 16330 ኪሎ ግራም የሚመዝኑ ቦምቦችን ተሸክሞ በሱፐርሶኒክ ፍጥነት መብረር የሚችል ነው ተብሏል። አውሮፕላኑ ከቦምብ በተጨማሪ KH-101 እና KH-102 የሚባሉ ክሩዝ ሚሳይሎችን መታጠቅ የሚችልና ኢላማውንም በአግባቡ የሚመታ መሆኑ ከሌሎች መሰል አውሮፕላኖች የሚለየው መሆኑን ተነግሯል።